ጭንቀትና ፍርሃትን ለማሸነፍ ውጤታማ የሆኑ 5 መንገዶችን እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ተመልካቾች እንግዲህ ዛሬ በአዲስና ወሳኝ በሆነ ርዕሰ ጉዳይ ተመልሰናል ማለት ነው። ይህም እንግዲህ አብዛኛው የሰው ልጅ ችግር የሆነውን ፍርሃትና ጭንቀትን እንዴት መቀነስ እንችላለን፣ እንዴትስ መከላከል እንችላለን የሚለውን ጉዳይ ነው ዛሬ እንግዲህ መፍትሄ ልንሰጠው የመጣ ነው ማለት ነው። ይህን ቪዲዮ እንግዲህ እንደሚጠቅማችሁ በመተማመን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ እንድትጀምሩት ጠይቃለሁ ማለት ነው። አንድ ነገር ልጠይቃችሁ። ማንም በሌለበት ጨለማ ክፍል ውስጥ ተቀምጣችሁ ልባችሁ በፍርሃት ሲመታና አእምሯችሁ ደግሞ በጣም ከባባድ በሆኑ ሀሳቦች ሲጨናነቅ ተሰምቷችሁ ያውቃል? እርግጠኛ ነኝ ይሄ ሁላችሁንም ተሰምቷችሁ እንደሚያውቅ ይገባኛል ማለት ነው። ምክንያቱም እኔም አንዱ ሰው ስለሆንኩ በዚህ ነገር አልፋለሁ ማለት ነው። ነገ ምን ሆናለሁ? ብከስርስ? ሰዎች ምን ይሉኛል? ሰዎች ቢጠሉኝስ? የሚሉ ፍርሃቶች፣ እንደነዚህ አይነት ፍርሃቶች ከተሰሟችሁ ዛሬ የምነግራችሁ አንድ የወሳኝ ታሪክና 5 መፍትሄዎች ህይወታችሁን ሙሉ በሙሉ ሊቀይሩት ይችላሉ ማለት ነው። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ ፍርሃትን እንዴት የጥንካሬያችሁ ምንጭ እንደምታደርጉትና ለቀጣይ ስራ እንደምትጠቀሙት ታውቃላችሁ ማለት ነው። እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ የምንነጋገረው እንግዲህ እያንዳንዳችን ህይወት ውስጥ ስላለው ነገር ነው ማለት ነው። ይህም ምንድነው? ብዙ ጊዜ በግልጽ ስለማይነገርለት ትልቅ አርዕስት ነው ማለት ነው። እነዚህ ርዕስቶች ምንድናቸው? ጭንቀትና ፍርሃት ናቸው ማለት ነው። እነዚህን ጉዳዮች እንግዲህ ጠለቅ ብለን እናያለን ማለት ነው ኢንሻአላህ። ጭንቅላታችን ውስጥ ወይም ደግሞ አእምሯችን ውስጥ የሚመላለሰው ፍርሃት አንተን ብቻ ሳይሆን በዓለም ላይ ያሉ ሰዎችን በሙሉ የሚያጠቃ ነው ማለት ነው። በዓለም ላይ ያሉ በርካታ ሰዎችን እየተፈተነ ያለ ነገር ነው። እንግዲህ ተፈጥሮን አላህ ሱብሃነሁ ወተዓላ የፈጠረው ነገር ነው። ነገር ግን ጥሩ ዜና ደግሞ ፍርሃት የተሰራው ሊያጠፋን ሳይሆን እንድንቆጣጠረው ተደርጎ ወይም ደግሞ ልናሸንፈው የምንችለው የሰው ልጅ ስሜት ነው ማለት ነው። በዚህ መንገድ መረዳት አለብን። ሳይኮሎጂ የተረጋገጡና እንደገና ደግሞ ከእምነታችንም ጋር ደግሞ እንዲሁም ከትክክለኛ የህይወት መርሆች ጋራ የሚሄዱ 5 ታላላቅ መንገዶችን አብረን እንመራመራለን ማለት ነው። ወይም እናያቸዋለን፣ በደንብ ዳይጀስት እናደርጋቸዋለን። እንግዲህ እነዚህን 5 መፍትሄዎች ከማየታችን በፊት አንድ አጠር ያለች ታሪክ ላጫውታችሁ የተወደዳችሁ ተመልካቾች። ይህ ታሪክ እንግዲህ በድሮ ጊዜ የነበረ ታሪክ ነው። ከዚህ ታሪክ የሆነ ጭብጥ ታገኛላችሁ ብዬ ስላሰብኩ ነው። አንድ በድሮ ዘመን የነበረ ንጉስ ቤተ መንግስቱ ውስጥ አንድ ትልቅና ጨለማ ክፍል፣ ምንነቱ የማይታወቅ ጨለማ ክፍል ነበረው ማለት ነው። በሩ ላይ ደግሞ በትልቅ ቁልፍ የተቆለፈ ነው ይህ ማሰሪያ ቤት ማለት ነው። ንጉሱ ጥፋት ያጠፉትን ሰዎች ወይም ደግሞ ወንጀለኞች ምን ያደርግ ነበረ? ያመጣና 2 አማራጮችን ይሰጣቸዋል ማለት ነው። እነዚህ 2 አማራጮች ምን ነበሩ መሰሏችሁ? ልብ በሉ። የመጀመሪያው ከዛ ጨለማ ቤት ሳይገቡ በፊት በገመድ ተሰቀሉ ወይም ደግሞ እዚህ ተሰቃዩ የሚል ምርጫ ነው። ሁለተኛው ምርጫ ደግሞ እዛ ጨለማ ቤት ገብታችሁ የሚደርስባችሁን ነገር መቀበል ነው ብሎ ነው የሚያስመርጣቸው ማለት ነው። የሚያስገርመው ነገር እንግዲህ ሁሉም ወንጀለኞች እዚያ ጨለማ ቤት ያለውን ነገር አያውቁምና ብዙ ጊዜ የሚመርጡት ምርጫ የመጀመሪያውን ነበር ማለት ነው። ይህም ሲባል እንግዲህ መጀመሪያ የነበረው ምርጫ ኦልሬዲ ሳይሰቃዩ ቶሎ ተሰቅለው የሚገደሉበትን ሂደት ነበር የሚመርጡት ማለት ነው። አንድ ቀን የንጉሱ የቅርብ አገልጋይ ንጉስ ወይ ብሎ ይጠይቀዋል። እዛ ጨለማ በር ውስጥ ያለው የቅጣት ሁኔታ ምንድን ነበር? ምንድን ነው? ምን አይነት አስከፊ ነገር ቢኖር ነው ብሎ ሲጠይቀው ንጉሱም እንግዲህ እየሳቀ የሆነ ነገር ነበር የመለሰለት። ምንድን ነበር የመለሰለት መልስ? ለበሩ ጀርባ ምንም ነገር እንደሌለና በሩ ከጀርባው ወደ ነፃነት የሚወስድ ትልቅ የአትክልት ስፍራና መንገድ ነው ያለው ማለት ነው። ነገር ግን ሰዎች ስለማያውቁት ያላቸው ፍርሃት የተነሳና ነፃነታቸውን ትተው ሞትን ይመርጣሉ ማለት ነው። ወንድሞችና እህቶቼ፣ አብዛኛው ህይወታችን ውስጥ የሚያስፈራን ነገር ቢኖር ራሱ አደጋው ሳይሆን የሚያስፈራን ነገር ምንድን ነው? ነገ ምን ይፈጠራል የሚለው ያልታወቀ ነገር ነው ማለት ነው። ማንነውን ፍርሃት ነው ማለት ነው። ፍርሃት እውነታ ሳይሆን እንግዲህ እውነትህን አእምሯችን የምንስለው ምናባዊ ጥላ ነው ማለት ነው። ብዙ ጊዜ ፍርሃት የሚመስለን ለኛ ብቻ የተሰጠ ነገር ይመስላል፣ ግን ተፈጥሯዊ ነው እዚህ ላይ ማለት ነው። 5 ውጤታማ መንገዶች። መንገድ 1
ፍርሃትን ተቀበለው፣ አትሽሸው፣ ወይም ደግሞ አክሴፕታንስ ይኖርህ። እዚህ ላይ እንግዲህ አንደኛውና ዋናው መንገድ ምንድነው? ፍርሃትን አለመሸሽ ወይንም ደግሞ መቀበል ነው ማለት ነው። ብዙዎቻችን ስንጨነቅ እኔ አልተጨነኩም ብለን ራሳችን ልንዋሽ እንፈልጋለን፣ ወይም ልንደብቅ እንፈልጋለን፣ እዚህ ጋር ማስመሰል እንሞክራለን። ነገር ግን ፍርሃትን በመሸሸው ቁጥር፣ ፍርሃትን ባልተቀበልከው ቁጥር ወይም በሸሸው ቁጥር እየባሰ የሚሄድ ነገር ነው ማለት ነው። ፍርሃት ሲሰማህ አዎ እየፈራሁ ነው፣ አሁን እየፈራሁ ነው፣ ትክክል ነው ብለህ አምነህ መቀበል አለብህ። አዎ አምነህ መቀበል አለብህ። ይህ ደግሞ ፈጣሪ ስጥን አእምሮ ልንገስጸው እንጂ ልንሸሸው አንችልም ማለት ነው። ፍርሃትን ስትቀበለው ግማሽ ኃይሉን ያጣል ማለት ነው። አእምሯችንን የተለያየ ነገሮችን ያስብብናል ወይም ደግሞ ቲንክ ያደርጋል። ስለዚህ ይሄን ከዚህ አስተሳሰብ መውጣት አለብን ብለን እየወሰን እንትን ማለት አለብን ማለት ነው። አእምሯችንን ልንገስጸው ይገባል ማለት ነው እንጂ ከፈራን በኋላ ወይም ደግሞ ከተጨነቅን በኋላ ያን ጭንቀቱን እንደገና እኛ እንትን ማለት አንችልም። ተፈጥሯዊ ነው፣ መቀበል አለብን ማለት ነው። ሁለተኛው መንገድ የቁጥጥር ወሰንህን ለይ ነው። ይህ ሲባል እንግዲህ የቁጥጥር ወሰን ወይም ደግሞ ሰርክል ኦፍ ኮንትሮል የምንለውን ነገር መወሰን አለብን ማለት ነው። እዚህ ላይ ሁለተኛው መንገድ ህይወትህን በሁለት ከፍለህ ማየት ማለት ነው። እዚህ ላይ አንተ መቆጣጠር የምትችላቸው ነገሮች አሉ፣ መቆጣጠር የማትችላቸው ነገሮች አሉ፣ ድርጊቶች አሉ በዚህ ዓለም ላይ ማለት ነው። እንግዲህ ያንተ ስራ ሊሆን የሚችለው አንተ በአስተሳሰብህ ልትቆጣጠራቸው ወይም ደግሞ በጥረትህ ልትቆጣጠራቸው የምትችላቸውን ነገሮች ላይ ጥረት ማድረግ ነው። አንተ መቆጣጠር የማትችለውን ነገር ግን ለማን መተው ነው? የነገው ቀን ለምሳሌ ነገ ምን ይፈጠራል የሚለው መወሰን አትችልም። የሰዎችን አስተያየት መወሰን አትችልም። ሌላ የአየር ሁኔታን ወይም ደግሞ ሌላ ግዝፍ ያለ የተፈጥሮን ሂደት አንተ ልትወስን አትችልም ማለት ነው። ይህ ከአቅምህ በላይ ስለሆነ ለፈጣሪ ትተዋዋለህ ማለት ነው። አብዛኛው ጭንቀታችን የሚመጣው እንግዲህ መቆጣጠር የማንችለውን ነገር ላይ ለመቆጣጠር ስንሞክር ነው ማለት ነው። በፈጣሪ ሕግ መሰረት የተጻፈው ወይም ደግሞ ቀደር አላህ ሱብሓነሁ ወተዓላ ቀደር ነው ማለት ነው። አንተ ማድረግ የምትችለውን ነገር ጥረት ብቻ ማድረግ፣ አእምሮህን በስራ ላይ መዋል ያለብህ ማለት ነው። የቀረውን ደግሞ ሙሉ በሙሉ ለፈጣሪ ወይም ለአላህ ሱብሓነሁ ወተዓላ ተወኩል አድርገህ ልብህ ያኔ እረፍት ይሰማዋል ማለት ነው። ሌላው መንገድ 3 ነው። የትንፋሽና የአካል እንቅስቃሴ ላይ ያለውን ነገር እናያለን። ብሪዚንግ ኤንድ ፊዚካል ሪሴት የሚሉት ነገሮች እናያለን ማለት ነው። ሶስተኛው መንገድ ሳይንሳዊና ፈጣን መፍትሄ የምንለው ነው። ይህ እንግዲህ ሳይንሳዊ ነው ስንል ስንጨነቅ የልባችን ምት ይፈጥናል፣ ትንፋሻችን ያጥራል፣ ሌላ በዚያ ቅጽበት አእምሯችን አደጋ አለ ብሎ ዋርኒንግ ይሰጠናል፣ ስሜታችን ይቃወሳል ማለት ነው። የሰውነታችን የዲስፈንክሽናሊቲ ወይም ደግሞ የአሰራር ሂደት በተወሰነ መልኩ እንትን ይላል ማለት ነው። ይህን ለማስቆም እንግዲህ 4 7 8 የአተነፋፈስ ዘዴን መጠቀም ተገቢ ይሆናል ማለት ነው። 4 7 8 የአተነፋፈስ ዘዴ ስንል ለ4 ሰከንድ ያህል አፍንጫችንን ወደ ውስጥ አየር መሳብን አለብን። ለ7 ሰከንድ ደግሞ አየሩን በሆዳችን አፍነን መቆየት አለብን። ለ8 ሰከንድ ደግሞ በዝግታ አየሩን እንተነፍሰዋለን ማለት ነው። ይህ ሲስተም መጠቀም ተገቢ ይሆናል ማለት ነው። በተጨማሪም ውዱ አድርገን ፊታችንን ታጥበን አእምሯችንን ሻወር ወስደን አእምሯችንን ማረጋጋት ይጠበቅብናል ማለት ነው። እንደዚሁም ደግሞ በተወሰነ ቦታ ሄድን ብለን አየር መቀበል፣ በእግራችን ወክ ማድረግ እና ሌሎች እንቅስቃሴዎችን ማድረግ የስሜት ውጥረትን ወዲያውኑ ያቀዘቅዛል። ሌላው መንገድ 4 ነው። አስተሳሰባችንን መፈተሽ ነው። እዚህ ላይ ቻሌንጂንግ አወር ቶትስ ቶታችንን ወይም አስተሳሰባችንን መፈተሽ ነው። እዚህ ጋር 4ኛው መንገድ አእምሮ የሚነግርህን ሁሉ አትመን ነው። እንግዲህ አእምሯችን በተለያየ አቅጣጫ ብዙ ነገር በአራቱ አቅጣጫ እየሄደ ብዙ ሀሳቦችን ያመጣል። አእምሯችን ስንጨነቅ አስከፊ የሆኑ ታሪኮችን ያመጣብናል ማለት ነው። በቃ ይህን ነገር ካረኩ እንዲህ ይሆናል ማለት ነው፣ እንዲህ አእምሮ በቃ ወደቅ ውድቅ ልትሆን ነው ይልሃል። በቃ አእምሮ አንተ ወደቅ ካበቃልህ ሲልህ ማለት ነው ምን ማለት አለብህ? አንተ ቆም ትበልና ትጠይቃለህ ማለት ነው። ጠይቀው እውነት ነው ይሄ ወይስ አእምሮ የፈጠረው ፍርሃት ብቻ ነው ብለህ መጠየቅ አለብህ ማለት ነው። በአብዛኛው የምንፈራቸው ነገሮች 90% በህይወታችን አጋጥመውን አያውቁም።
አእምሮህን በጥሩ አስተሳሰብና አዎንታዊ ነገሮች ላይ ትኩረት አድርገህ መተካት አለብህ ማለት ነው። ሌላው አምስተኛው መንገድ ምንድነው? በትንሽ እርምጃዎች ወደፊት መሄድ። አክሽን ኪልስ ፊር የምንለው ማለት ነው። እዚህ ላይ አምስተኛውና የመጨረሻው መንገድ ወይም ደግሞ አምስተኛውና የመጨረሻው መድኃኒት ለፍርሃታችንና ለጭንቀታችን ማስወገጃው መድኃኒት እርምጃ መውሰድ ነው። ቴኪንግ አን አክሽን ነው ማለት ነው። ፍርሃት ዋናው ተግባሩ ምንድነው? እጅና እግርህን አሳስሮ እንድትቀመጥ ይወዳል ማለት ነው። ምክንያቱም በይበልጥ እንድታስብና እንድትጨነቅ ስለሚያደርግህ ነው። ስለዚህ ያን ነገር ለመከላከል ደግሞ አርፈህ ትቀመጣለህ ወይም ደግሞ እጅና እግርህን አስረህ ተቀመጥ። ፍርሃትን የሚያጠፋው ብቸኛው ነገር ምንድነው? ጥረታችን ነው ማለት ነው። የምትፈራውን ነገር በትናንሹ ማድረግ ተገቢ ይሆናል። ለምሳሌ ህዝብ ፊት መናገር የምትፈራ ከሆነ መጀመሪያ ለአንድ ሰው ከዛ ለሁለት እያልክ መናገር ትችላለህ ማለት ነው። ስራ ለመጀመሪያ የምትፈራ ከሆነ ደግሞ የሚጻፍ ነገር ከሆነ መጀመሪያ አንድ ገጽ እንደዚህ ምናምን እያልክ ከትንሹ መጀመር አለብህ። እርምጃ በመወሰድክ ቁጥር ፍርሃት እየኮሰመነ የሚሄድ ነገር ነው ማለት ነው። ስለዚህ ግንዛቤ ከዚህ ይጨምራል ማለት ነው። እና ድሃ ለምሳሌ አንድ ምሳሌ ስጣችሁ ላይ ለምሳሌ ድህነት በጣም ከሚያስፈራ ነገሮች መካከል አንዱ ድህነት ነው። ከድህነት ስንወጣ ፍርሃታችን ይለቀናል ማለት ነው። ከድህነት እንድንወጣ ደግሞ መስራት ያለብን ነገሮች አሉ ማለት ነው። መጀመሪያ ቁጥር 1 ጥረት ማድረግ አለብን ሀብታም ለመሆን ወይም ደግሞ ሀብታም ለመሆን ሳይሆን የዕለት ከጉርሳችንን የዕለት ገቢያችንን ማሻሻል ላይ መስራት አለብን ማለት ነው። የተወሰነ ንግድ መጀመር አለብን ወይ የሆነ ነገሮች አክሽኖችን መውሰድ ያለብን ማለት ነው። ከዛ ስንነሳ ብዙ ሀብቶችን ማካበት ወይም ደግሞ ብዙ ሀብቶችን መስራት እንችላለን ማለት ነው። በዚህ የተነሳ የተሻለ ገቢ ይኖረናል፣ ፍርሃታችን ይለቀናል። ሌሎችም ነገሮች ላይ እንደዚሁ ማለት ነው። ይህን ለምሳሌ ያክል ያነሳሁት ነው። ውድ ተመልካቾች ፍርሃትና ጭንቀትን የህይወታችን መጨረሻ አድርገን ማየት የለብንም። የለውጣችን መነሻዎች ናቸው እንጂ መጨረሻ አይደለም ማለት ነው። ዛሬ ያየናቸው 5 ነጥቦች እንግዲህ ባጭሩ ለማስታወስ ያክል መጀመሪያ ፍርሃትን መቀበል ተገቢ ነው። ፍርሃት ወይም ደግሞ ሲጨንቀን ወይም ስንፈራ አእምሯችንን መቅረብ ነው ያለብን ማለት ወደ ራሳችን ቲንክ ማድረግ አለብን ማለት ነው። መቆጣጠር እኛ ማድረግ የምንችለው ላይ ብቻ ትኩረት አድርገን መስራት ነው። ሌላውን ነገር ለፈጣሪ መተው እንዳለብን አይተናል ማለት ነው። ሌላው ያየነው ነጥብ እንግዲህ ትንፋሽና አካላችንን ማረጋጋት ተገቢ እንደሆነ አይተናል ማለት ነው። ሌላው በጣም አላስፈላጊ ሀሳቦችን መፈተሽ አለብን ማለት ነው። ሌላው በትንሽ እርምጃ ወደፊት መሄድ፣ የተወሰኑ እርምጃዎችን ከዛሬውኑ ጀምረን ወደፊት መሄድ ይጠበቅብናል ማለት ነው። ከነዚህ 5 መንገዶች ውስጥ እንግዲህ ዛሬውኑ የትኛውን መተግበር እንደምትጀምሩ ኮሜንት ላይ ጻፉልኝ ማለት ነው። ይህ ቪዲዮ ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉልኝ። ላይክ ማድረጋችሁንም እንደዚሁ እንዳትረሱ። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉና የበለጡ መረጃዎችን ደግሞ የበለጡ ትምህርቶችን ቁም ነገሮችን ለእናንተ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ ብዬ የዛሬውን ቪዲዮ እንደዚሁ ላይ አጠናቅቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።